አች ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት መታ። እንደሰማችሁት ነው። በዚህ በሶሻል ሚዲያ ላይ በዚህ ሳምንት ብፁዕ አባታችን ብፁዕ አቡነ ገብርኤል ያስተማሩትን ትምህርት ተከትሎ ብዙዎች ምላሽ ሰጥተዋል። ምላሻቸው ግን በስሜት የተሞላ ምላሽ ነው። ወደዚያ ምላሽ ከመግባቴ በፊት ብፁዕነታቸውንም ያስተማሩትን ትምህርት ከማንሳቴ በፊት በዚህ የሶሻል ሚዲያ ላይ አንድ የታዘብኩትን ጥቂት ነገር ልበላችሁ። እርሱም ምንድነው? በቤተክርስቲያን ውስጥ ያለ አንድ የቤተክርስቲያን አባት ወይንም ደግሞ አንድ የቤተክርስቲያን መምህር ሰባኪ በአውደ ምሕረትም ይሁን በልዩ ልዩ መንገድ የስህተት ትምህርት ካስተማረ፣ የስህተት ትምህርት ሲያስተምር ከተገኘ ወዲያው የሚጠናው ጀርባው ነው። ብሔሩ ምንድን ነው ይባላል። ብሔሩ ከታወቀና የዚያ አባት ወይንም የዚያ መምህር ብሔር ከታወቀ ሰዎች በቀጥታ ነቀፋውን በጅምላ ያረጉታል። ይሄ ፈጽሞ ስህተት ነው። ይህን የተረዳሁት በዚህ ሳምንት ለብፁዕነታቸው መልስ ለመስጠት፣ ምክንያቱም የተሰጠው ትምህርት ስህተት ነው። ብፁዕነታቸውም ደግሞ ይቅርታ ጠይቀዋል። ከይቅርታውን ባሻገር ደግሞ ብዙዎች በሰጡት ምላሽ ላይ ክብረ ነክ የሆኑ ንግግሮችን ሲናገሩ ደግሞ በብዛት ሲጮሁ ተመልክተናል። እርሱን ካየን በኋላ አሁን ደግሞ ይህንንና ተመሳሳይ ትምህርቶች የተሰቀለው የእመቤታችን ስጋ ነው፣ የፈሰሰው የእመቤታችን ደም ነው፣ የተቆረሰው የእመቤታችን ስጋ ነው፣ በመስቀል ላይ ቤዛ ሆኖ የዋለው የተሰቀለው የእመቤታችን ስጋና ደም ነው ብለው ቃል በቃል የሚናገሩ አባቶችን ስንሰማ ደግሞ እኚህ አባት ደግሞ የራሳችን ብሔር ከሆኑ የአንድ መንደር ተወላጆች ከሆነን አይ ለማለት የፈለጉት እንደዚህ ነው፣ አይ ስሜታዊ ስለሆኑ ነው፣ አይ ምናልባት እንዲህ ሊሉ ፈልገው ይሆናል፣ ለምን በዚህ በኩል አትረዱም ተብሎ ማባበያ ይሰጣል። ይሄ ፈጽሞ ስህተት ነው። አንድ መምህር የስህተት ትምህርት ካስተማረ ከየትኛውም ብሔር ይወለድ ስህተት ነው። እንደ ብሔር ምላሽ አትስጡ። እንደተወለዳችሁበት አካባቢ ደግሞ ለማለባበስ መሞከርም ትክክል አይደለም። ይሄ ፈጽሞ ስህተት ነው። ስለዚህ እኛ አባት የተሰቀለው የእመቤታችን ስጋ ነው። ከዚህ እኛ አባት ብቻ ሳይሆን ሌሎቹም የተሰቀለው የእመቤታችን ስጋ ነው፣ የፈሰሰው የእመቤታችን ደም ነው በማለት የተናገሩት ትምህርት ስህተት ነው። እንዲህ ለማለት ፈልገው ነው፣ እንዲህ ስላሉ ነው፣ እንዲህ መረዳት ይሻላል። አዎ የአቡነ ገብርኤልንም እንደዛ ይሻላል ለምን አላላችሁም? ከአንዳንድ በፖለቲካ ቤዛነት ነው ጳጳስ የሆኑት፣ ጵጵስናቸው ራሱ ጥያቄ ውስጥ የገባ ነው፣ እንዲህ ስለሆኑ ነው ብለው ከአንዳንድ የቅዱስ ሲኖዶስ አባል የሆኑትን አባት ከአንዳንድ ያለምንም እኮ ማባበያ ያለምንም እኮ የሆነ ቅድመ ዝግጅት እንኳን ሳይደረግ ከአንዳንድ ሁሉም በስሜት ተነስቶ ጵጵስናቸውን እስከ መጠራጠር የደረሰው በብሔር ስለሆነ ነው። ከዚህ አስተሳሰብ መውጣት አለብን። ለዚህ ነው ለሳቸው የተሰጠው መልስ በስሜት የተሞላ ምላሽ ነው። አብዛኛው ስሜታዊ የሆነው ነው መልስ የሰጠው። ያ ስሜታዊ የሆነው ምላሽ ደግሞ የወለደው ብዙ የስህተት ትምህርት አለ። ያ የስህተት ትምህርት ምንድነው? ቃል የተዋሃደው ከእመቤታችን ጋር ነው የሚል ይሄ ፈጽሞ ስህተት ነው። ቃል የተዋሃደው ከእመቤታችን ከነሳው ስጋና ነፍስ ጋር እንጂ በቀጥታ ከእመቤታችን ከቅድስት ድንግል ማርያም ጋር ተዋሃደ የሚል ትምህርት የለም። እንደዛ የሚል ትምህርት የለም። የተሰቀለው የማ ስጋ ነው? የጌታችን የኢየሱስ ክርስቶስ ስጋ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው በማለት ያ ቤዛ የሆነው የተገረፈው የፈሰሰው ደም የጌታችን የኢየሱስ ክርስቶስ እንደሆነ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ከየት መጣው? ከእመቤታችን የነሳው ስጋ ነው። ስለዚህ ቃል የተዋሃደው ሙሉ በሙሉ ከእመቤታችን ጋር ሳይሆን ቃል የተዋሃደው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተዋሃደው። ከተዋህዶ በኋላ ያንን ስጋ የወሰደው ከእመቤታችን ነው። ያ ስጋ ግን ከተዋህዶ በኋላ የስግው ቃል የክርስቶስ እንጂ ያ ስጋ የእመቤታችን ነው፣ የተሰቀለች የእመቤታችን ስጋ ነው፣ በቀራንዮ የዋለው የእሷ ስጋ ነው ተብሎ አይነገርም። እንደዚህ አይነት ትምህርት የለም፣ አልተማርንም በኦርቶዶክስ ቤተክርስቲያን ውስጥ ማለት ነው። ስለዚህ የተሰጡትን ምላሾች የስህተት ትምህርቶች ተሰጥተዋል። ብዙ የስህተት አነጋገሮች አሉ።
ሐዋርያት ያስተማሩት የጌታችን የኢየሱስ ክርስቶስ ደም ከኃጢአት ያነጻናል ብለዋል። ስለዚህ ያ ደም የኢየሱስ ክርስቶስ እንደሆነ ነው የተናገሩት እንጂ የተሰቀለው ስጋ፣ የተገረፈው ስጋ፣ የፈሰሰው ደም የእመቤታችን ስጋና ደም ነው የሚል ትምህርት የለም። ስለዚህ አሁን ለተሰጡት የስህተት ትምህርቶችም በቂ ምላሽ መስጠት ያስፈልጋል፣ ከስሜት በጸዳ መልኩ እንጂ እንዲህ ለማለት ፈልገው ነው፣ እንዲህ ስላሉ ነው፣ ትክክል ናቸው፣ አባቶቻችንን አሳልፈን መስጠት የለብንም የሚሉ አነጋገሮች ጤናማ አይደሉም። ሁሉም አባቶች አባቶቻችን ናቸው። ሁሉም መምህራን መምህራኖቻችን ናቸው። ሁሉም አገልጋዮች የአንዲት ቤተ ክርስቲያን አገልጋዮች ናቸው። ከተሳሳቱ ደግሞ ተሳስተዋል። ከዚያ ውጪ ግን እየለያየን አንዱን እየተሳደብን ስልጣኑንም ጭምር እየተጠራጠርን ሌላውን ደግሞ እያባበልን እያሽሞነሞንን እንደዚህ አይነት ነገር በፍጹም ወገንተኝነትና አድሏዊ የሆነ ነገር ስለሆነ በተቻለን መጠን እንደ ቤተ ክርስቲያን ልጅነታችን ሁሉንም አባቶች በእኩል ዓይን እየተመለከትን መልስ የምንሰጥም ሰዎች በዚህ መልኩ መልስ ብንሰጥ፣ ዝም ማለትም ካለብን ደግሞ ዝም ብንል፣ ከዛ ውጪ ግን አባቶችን ማበላለጡ ተገቢ አይደለም። ከተሳሳቱ ሁሉም የተሳሳቱ አባቶች የስህተት ትምህርት አስተላልፈዋል። ሁሉንም እኩል መውቀስ ያስፈልጋል እንጂ እኩል መጠየቅ ያስፈልጋል እንጂ ለአንደኛው ሽፋን እየሰጡ አንደኛውን ማጋለጡ ትክክል አይደለም። የቤተ ክርስቲያን ልጆችን ባህሪ፣ ማንነት፣ መገለጫችን ይሄ ስላልሆነ ይህ ቢታሰብበት ለሌላም ጊዜ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን።